ሰላም ሰላም ውድና የተከበራችሁ የአቤ አክሱሞች ተከታይ ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ፣ እግዚአብሔር ይመስገን። የዛሬ ደግሞ በጣም ይለያል። ደሊና 33 ማለት ነው። ወይዘሮ አልማዝ ወደ ደሊና ሲሄዱ ወይዘሮ አዜብ ደግሞ ተከታትለው ሲሄዱ ተገናኙ ማለት ነው። እና ግን አላወቀችም ቦታው ድረስ ስትሄድ ግን ደሊና እሱ ውስጥ እንዳለች አላቀትም። ምክንያቱ ወይዘሮ አዜብ በጣም ነው እየተከተለ ይሄዱ ለወይዘሮ አልማዝ ማለት ነው። እና ውድ ቤተሰቦቼ በጣም ነው ተናድኩኝ እና ደስ ደግሞ ብሎኛል። ምክንያቱ ካሌብ አግኝተዋል ለደሊና ሲያገኛ ደግሞ እሷ ቤት ሲገባ ወደ መክዘን ሲገባ ከኋላ መጥቶ ልጆች መቱት ማለት ነው። መቱት ደግሞ ወድቀዋል። እኔ እንጃ ይኖራል ብዬ ተስፋ አድርጋለሁ። እና የደሊና ነገር እዚህ ድረስ መጥተዋል። ምክንያቱ እኔ በጣም ነው ያዘንኩ በቤዛ ምክንያት ሆነ ቤዛ በጣም ትንክስስ የሆነች ልጅ ናትኔር እየናደደች ነው። ምን እንደሆነ ማያቅም ግን በጣም በሷ እየተናደድኩ ነው። እና ውድ ቤተሰቦቼ ምክንያት ዳና ትሆናለች ብዬ ተስፋ አረጋለሁ። ደሊና ሲገኘት ካሌ በጣም ደስ ብሏል ነበር። ግን ከኋላ መጥቶ ሲሞቱት ደግሞ ወድቋል እና በጣም ነው ያዘንኩት። ምክንያቱ ልሞት ይችላል ልኖር ደግሞ ይችላል ብዬ ተስፋ አረጋለሁ። እና ቤተሰቦቼ የቤዛ ተንኮል ደግሞ እንደቀጠለ ነው። ምክንያቱ ከካሌብ ለደሊና ከካሌብ ለመለያየት ስለሆነ ስራዋ በቃ ተንኮሏ ይቀጥላል ማለት ነው። በዚህ ምክንያት ስትሄድ ተንኮሏ ይቀጥላል። ምክንያቱ የራሷ ብቻ ሊሆን ስለምትፈልግ እሱ ደግሞ ለሱ አይወዳትም ለቤዛ ማለት ነው። ለደሊና ስለሚወዳት እና ወይዘሮ አዜብ ደግሞ ለሱ ብላ የት እንዳለች ስለነገረት ነው ወደ መክዘን የሄደው። ምክንያቱ ጥርጣሬ ነው እንጂ እሷ ደግሞ መክዘን በደሊና መክዘን እንዳለች አላቀችም። ምክንያቱ እሷ እየተከታተለች ስትሄድ ለእናቱ የካሌብ እናት እየተከታተለች ስትሄድ እሷ አላቀትም። ምክንያቱ እሱ ውስጥ ትኖራለች ብላ ነው እንጂ እንዳለች አላየችም። ከላይት ነው የተመለሰች። ቤት ሲገቡ ደግሞ የት ነበራችሁ ስላቸው እነሱ ደግሞ አይ ውጭ ነበርን ንፋስ እየተቀበልን ነበረን አንድ ሆነን ምናምን ብሎ ስለሸወዱት እሱ ደግሞ ተጠራጠረ። ወደ የደሊና ክላስ ሲገባ ደግሞ ክላስ ውስጥ ልብስ ተገኘ ማለት ነው፣ አግኝተዋል። እና ካሌብ የጠረጠረው ደሊና የሆነ ሰው አፍነዋታል ብሎ ያሰበው በልብስ ምክንያት ነው። ምክንያቱ ልብስ ክላስ ውስጥ ሲያገኘው በጣም ነው የደነገጠው ማለት ነው። ወደ ፖሊስ ደግሞ ደውሎ ተናገረ። ልብስ ስላገኘሁ ክላስ ደሊና የሆነ ሰው ነው የወሰዳት እንጂ ራሷ አልጠፋችም ብሎ ተናገረ ማለት ነው። ፖሊስ ደግሞ መረጃ ያለህም ብሎ ብዙ እንትን አላሉም። እና ቤዛ ደግሞ ወደ ፖሊስ ሲደውል ሰምታለች ስለሆነች ለእናቷ ተናግራ ነው ወደ ደሊና ልትሄድ ያደረጋታት ማለት ነው። ምግብ ምናምን ይዛ ስትሄድ እሳ ደግሞ ከኋላ ደግሞ ወይዘሮ አልማዝ እየተከታተሉ ሲሄዱ ወደ መክዘን ድረስ ሲሄዱ ፊት ለፊት ተገናኙ ማለት ነው። ከተገኙ ደግሞ ምን እያደረግሽ ነው እዚህ ምናምን ስትላት እኔ ምንም አላደረኩም፣ ይሄ እኮ ቤቴ ነው፣ ምን አገባሽ ምናምን ብላ የካሌብ እናት ማለት ነው ለወይዘሮ አልማዝ መለሰላት ማለት ነው። እሷ ደግሞ በጣም ተናደድ። ምክንያቱ እዚህ የሆነ ነገር አለ እና የሆነ ነገር ስላለ አውጪ ምናምን ብላ ስተፋጠጣላት እሷ ደግሞ አይ ምንም ነገር የለም ዝም ብለሽ ሂጂ ቤቴ እንደፈለኩ ማድረግ እችላለሁ ምናምን ብላ ተይዛችሁ ወደ ቤት ተመለሱ ማለት ነው። ቤት ሲመለሱ ደግሞ ካሌብ የት ነበረች ምናምን ስለው ውጭ ነበር ምናምን ብሎት አታለሉት ማለት ነው። እሱ ደግሞ ማመን ስለላቻለ ለወይዘሮ አልማዝ ጠየቃት። ወይዘሮ አልማዝ ደግሞ እኔ ከሱ ኋላ እየተከተሉት ሲሄድ መክዘን ድረስ ሄደች እና ውስጥ ምን እንዳለ አላወቅኩም፣ ምክንያቱ መግባት አልቻልኩም። ስለዚህ ከፈለግ አንተ ወንድ ከሆን ሄድህ ወደ መክዘን ሄድ የሆነ ነገር ይኖራል ብዬ ተስፋ አርጋለሁ። ወደሱ ሄድ እና ፈትሽ
ብላ ነው እሷ ወይዘር አልማዝ ነው የነገረች ለካሌብ ማለት ነው። ካሌብ ደግሞ ወዲያውም ተነስቶ ወደ መክዘን ሲሄድ ማለት ነው ደሊና ቁጭ ብላ ታስራ ነው ያገኛት። በጣም ርቧታል፣ በጣም ደክሟታል። በጣም ነው ያዘንኩት ማለት ምክንያቱም እኔ እንጃ የአዜብ ነገር በስመ አብ በጣም ነው የምትገርም ልጅ ናት። እንደዚህ አይነት ተንኮል በጣም ነው የሚገርመው። ምክንያቱም እሱ ወደ ፖሊስ ደውሎ ስትሰማው ወደ ፖሊስ እሳ ደግሞ ሌላ ሰው ወደ መክዘን ሊገባ ብላ አደረገች ማለት ነው። እነሱ ደግሞ እሱ ሲገባ ካሌብ ወደ መክዘን ወደ ደሊና ሲገባ ከኋላ ሆናችሁ ምንም እንዳትነኩት፣ ግን ከኋላ ሆናችሁ አፍኑትና ከሷ ጋር እሰሩት ብላ ነገራቸው ማለት ስትነግረው እነሱ ደግሞ የደሊና ነገር አደረጉት። ምክንያቱ የቤዛ ነገር ማለት ነው የሷ የተናገረች አደረጉት። ምክንያቱ እሷ ነው ብር የምትከፍላቸው የሷ ሰራተኛ ስለሆነ ማለት ነው። ግዴታ እሷ ያላችን መድረክ ግዴታ አለባቸው ማለት ነው። ውድ ቤተሰቦቼ እና ወደ መክዘን ሲገባ ደስ ብሎ ሲያቅፋት ካሌብ ለደሊና ከኋላ መጥቶ ነው የሞቱት ማለት ነው። እሱ ደግሞ ወድቋል። እንጃ ይኖራል ብዬ ተስፋ አድርጋለሁ። በጣም ነው ያዘን ከምር። ምክንያቱ ሲገኙ በቃ ደስ ብሎኝ ነበር ስለተገናናችሁ ማለት ነው። ግን መገናኘቱ ጥሩ አይመስልም። ምክንያቱ እሱ ደግሞ ተመቷል። ፖሊስ እሱ ሲገቡ ደግሞ ከአንዱ ሆኖች ሲያገኝቸው ፖሊስ ምን ያስባል ምን ያደርጋል ብላችሁ ታስባለች? እንጃ አላቅም። ነገ እናያለን። እና ውድ ቤተሰብ ይሄ ይመስላል የዛሬ ቀን የደሊና 33 ክፍል ማለት ነው። ውድ ቤተሰቦች እና ለቤተሰብ አዲስ የሆናችሁ ለቻናሌ ቤተሰብ በመሆን ሰብስክራይብ ማለት ቤተሰቡን የቆያችሁ ደግሞ ላይክ ሼር በማድረግ መበረታቶች አይለየን ውዴቼ። እና በጣም ነው የምወዳችሁ። አመሰግናለሁ ስለተከታተለኝና ቲንኩ ሶ ማች